ሰላም ውድ የከበሮ ቲዩብ ተከታታዮች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ የክርስቶስ ፍቅርና ሰላም ከሁላችሁ ጋር ይሁን እያልን ነው ዛሬም በአዲስ መረጃ ተገኝተናል። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ፣ ላይክ እና ሼር በማድረግ ለሌላው እንዲደርሳቸውና ቤተሰብ እንዲሆኑ እንድታደርጉ ከወዲሁ በአክብሮት እየጠየቀን ለዛሬ የያዝናቸውን ሁለት መረጃዎች፣ አንድ እጅግ አሳዛኝና ከሰሞኑ የመነጋገሪያ የሆነው ለጋሹና ትሁቱ ደግ አዛኝ ብዙዎችንም ያበሰው ስለ ማስተር አብነት ከበደና የአላፋት ዝማሬን ተከትሎ በሁለተኛ ደረጃ መረጃ ይዘናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ መጀመሪያው መረጃችን አለፍን። የአላፋት ዝማሬ እንግዲህ እንደሚታወቀው ከዛሬ ባለፉት ሁለት ዓመታት በሚገርም ሁኔታና የብዙዎችን ቀልብ በሳብና በአማረ መልኩ ፕሮግራሙ መርሃ ግብሩ መካሄዱ ይታወቃል። አሁንም እንግዲህ የአላፋት ሳምንት ጋዜጣዊ መግለጫ ላይ እንደዘገቡት የአላፋት ዝማሬ በየት ይከበራል፣ እንዴትስ መከበር አለበት እና በአዲስ አበባ ወይስ በሌላ ክልሎች ይከበራል የሚለውን እንደሚከተለው አቅርበዋል ማለት ነው። እንግዲህ በአዲስ አበባ የመጀመሪያ አላፋት ዝማሬ ፕሮግራም ላይ 50 ሺህ የሚጠጉና በሁለተኛ ዓመት ደግሞ ወደ 80 ሺህ እስከ 90 ሺህ የሚሆኑ ምእመን በቦታው ተገኝተው የነበረና የግቢ ጥበት መኖሩን ሁላችሁንም አስተውለነው ነበረ። በዘንድሮ ዓመት ደግሞ ማለትም በ2018 የበለጠ በጣም ብዙ ምእመን በተሻለ መልኩ አመስጋኝ ይበዛል ተብሎ ስለሚታሰብ ምንም ያህል ሰው ቢሆን ያለምንም ጥበት ሊይዝልን የሚችል ቦታ ከቤተ ክህነቱ ጋር በመሆን ስናጠና ቆይተን በመስቀል አደባባይ መከበር እንዳለበት ተወስኗል ብለዋል። ስለዚህ የታህሳስ 28 2018 ዓመተ ምህረት የአላፋት ዝማሬ በአዲስ አበባ ብቻ ሳይሆን በድሬዳዋ ለጋር አደባባይ እንዲሁም በምስራቅ ሸዋ ሀገረ ስብከት በሞጆ ከተማ ደብረ ብርሃን ቅድስት ስላሴ ቤተክርስቲያን፣ ሌላው ደግሞ በአርሲ ሀገረ ስብከት አሰላ፣ በቤንሻንጉል ጉሙዝ ክልል ደግሞ በአሶሳ ደውልሽ ይሰማ ሁለገብ አገልግሎት ማህበር፣ በምዕራብ ሸዋ አገረ ስብከት ደግሞ ሆሎታ ከተማ የደብረ ኤዶም ቅዱስ ገብርኤል ቤተክርስቲያን፣ በምዕራብ ሸዋ አገረ ስብከት በአምቦ ከተማ በመሰረተ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያንና ወሎ ሀገረ ስብከት የደሴ አርዕሰ አድባራት ደብረ መድኃኒት መድኃኔ ዓለም ቤተክርስቲያን። ይሄ ብቻ ሳይሆን እንግዲህ የአላፋት ዝማሬ በአገር ውስጥ ብቻ ሳይሆን ከሀገር ውጭም እነሆ በዘንድሮ ዓመት የሚከበር ይሆናል ማለት ነው። ከሀገር ውጭ ደግሞ የሲያትል ደብረ ጥበባት በአታ ለማርያም ቤተክርስቲያን፣ በምስራቅ አፍሪካ የኬንያ ኡጋንዳና ታንዛኒያ አገረ ስብከት በኡጋንዳ ጋምባላ መካነ ሰላም መድኃኔ ዓለም ቤተክርስቲያን ላይ በዘንድሮ ከአዲስ አበባና ከድሬዳዋ ውጭ እንግዲህ በውጭና ከአገር ውስጥ በ8 አገራት የሚከበር ይሆናል ማለት ነው። እንግዲህ የአላፋት ዝማሬ በዘንድሮ እጅግ ባማረና ደስ በሚል መልኩ ይከናወናል ተብሎ ብዙዎች እየጠበቁት ይገኛሉ። በአላፋት ዝማሬ ላይ ከነኚህ ክልል ከተሞች የሚቀርቧቸው ሰዎች እንግዲህ ነጭ በነጭ በመልበስ ጧፍ በማብራትና ምስጋናዎቹን በቲክቶክ በተለያዩ ሶሻል ሚዲያ እየተለቀቁ የሚገኙ ምስጋናዎችን፣ ዝማሬዎችን በማጥናት አብረን ኑና አክብር እያሉ መልእክታቸውን እያስተላለፉ ይገኛሉ። ወደ ሁለተኛውና እጅግ አሳዛኝ ወደ ሆነው መረጃ አለፈን። በበጎ አድራጎት ስራው የሚሊዮኖችን ልብ የነካውና የድሆች አባት እየተባለ የሚጠራው ማስተር አብነት ከበደ በከፍተኛ ሕመም እየተሰቃየ መሆኑ ይፋ ተደርጓል። ማስተር አብነት እንግዲህ በበጎ አድራጎት ስራው እጅግ የታወቀ ሲሆን ብዙዎች መዳን፣ እረፍትና ደስታ እንዲያገኙ ምክንያት ሆኗል። በቅርቡ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ መላክ እና ማሳከም ችሏል። ሆኖም ይህን ሁሉ በጎ ስራ ሲያከናውን የነበረው ማስተር አብነት ባልታወቀ ከባድ ህመም እየተሰቃየ መሆኑን አስታውቋል። ሌሎች ሲረዱና ሲጽናኑ ማየት ትልቁ ደስታ እንደሆነ የገለጸው አብነት ማንንም ማስጨነቅ ስለማልፈልግ የህመሙን ዝርዝር መናገር አልፈለገም። የውስጥ ህመሜን ለመሸፈን ብሞክርም ልብስ ብደርብም ሰውነቴ እየከሳ ፊቴ ላይ እያስታወቀ መጥቷል ያለው ማስተር አብነት ዛሬም ያደረሰው የተከታዮቹ ጸሎትና እንባ መሆኑ በመጥቀስ አሁንም ጸልዩልኝ በህመም ውስጥ ነኝ የሚል መልእክቱን አስተላልፏል። የውስጤም በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት የኢትዮጵያ ህዝብ አባላቶችና እናቶች እንዲጸልዩለት ተማጽኗል። ለብዙዎች መጽናናት ምክንያት የሆነው የድሆች አባት ማስተር አብነት ከበደ ሙሉ ጤናው እንዲመለስና በሙሉ ኃይሉ በበጎ ስራው እንዲቀጥል የከበሮ ቲዩብ ቤተሰቦች እግዚአብሔር ጨርሶ ይምረው ዘንድ ይመኛል ማለት ነው። ማስተር አብነት እንግዲህ እንደሚታወቅ በቲክቶክ እና በተለያዩ የሶሻል ሚዲያዎች እየተዘዋወረ ፊቱ ላይ የሚነበበው ነገር ነበር። እሱም አልፎ በካንሰር ከዚህም በፊት እግሩ መቆረጥ እንዳለበትና የቱ ጋር ሲያመው እንደነበረ ሲያሳይና በእንባ ታጅቦ ሀዘኑን
ሲገልጽ ነበረ። ብዙዎችም ከሐኪም ቤቱ በላይ እኔ ምንም አይነት የብር እርዳታ አልፈልግም፣ እኔ የምፈልገው የንጹህ ኢትዮጵያውያን ጸሎት፣ ሁሉም በየሃይማኖታችሁ ጸሎት አድርጉልኝ ብሎ ማስተር አብነት መልእክቱን አስተላልፏል ማለት ነው። እንግዲህ እኛም ማስተር አብነት እንደ ደግነቱ የብዙዎች እንባ አባሽ እንደመሆኑ የማስተር አብነት ስራ ገና አላበቃም። በርካታ ህሙማን፣ በርካታ መረዳት ያለባቸው ሰዎች ልክ እንደ አብነት አይነቶችን ኢትዮጵያ እጅግ አርጋ ትፈልጋለች። ስለዚህ ሁላችሁም በየሃይማኖታችሁ ጸሎት እንድታረጉለት ከወዲሁ ጋበዘን። በሌላ ቪዲዮ እስከምንገናኝ ከበሮ ቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ በማፍራት የተለያዩ አዳዲስ ዜናዎች እንዲደርሷችሁ ከወዲሁ እየጋበዝን ለመጨረሻ የምናስተላልፈው መልእክት የአእላፋት ዝማሬ በምስራቅ ሸዋ ሀገረ ስብከት በሞጆ ደብረ ብርሃን ቅድስት ስላሴ ቤተክርስቲያን የሚካሄደው መርሃ ግብር ቀጥታ ስርጭት በከበሮ ቲዩብ የሚካሄድ ይሆናል ማለት ነው። ከአሁኑ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። እንዲሁም ላይቭን በመቀላቀል አብረውን እንዲሆኑ ከወዲሁ ጋበዝን። በድጋሚ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።